ጋይስ እንዴት ናችሁ? ለትዳር ፈላጊዎች በሙሉ ማለት ነው። ትዳር ለምትፈልጉ ሰዎች ይሄ ነገር በጣም አሪፍ ሀሳብ ይመስለኛል። በመጀመሪያ ደረጃ እዚህ ኮሜንት ላይ ስማችሁን እና ስለናንተ የተወሰነ ነገር የሚገልጽ ኮሜንት ላይ ትጽፋላችሁ። ቴሌግራም ካላችሁ ቴሌግራም፣ ዋትሳፕ ካላችሁ ዋትሳፓችሁን ትቀያየሩና በዛ መልክ ትተዋወቃላችሁ። አንድ ሁለተኛ ደግሞ አሁን የመጣልኝ ሀሳብ ቲክታክ ላይ በጣም ቢዚ ስለሆነ ገብታችሁ መተዋወቅ ያልቻላችሁ ሰዎች አላችሁና እድሉን ያላገኛችሁ ሰዎች አላችሁ። ለእናንተ ደግሞ ምን አሰብኩ ይመሰላችሁ? በቴሌግራሜ ወይ በዋትሳፔ ጻፉልኝ ስማችሁን፣ መስፈርታችሁን፣ የምትፈልጉትን ስለእናንተ የሚገልጽ ነገርና ስለምትፈልጉት የትዳር አጋር መስፈርት ጻፉልኝ። ከዛ በኋላ አንድ ቪዲዮ ሰራላችኋለሁ። በቀን አንድ ወይ ሁለት ቪዲዮ እናንተ በጻፋችሁልኝ መሰረት ቪዲዮ ሰራላችኋለሁ። ግን እርግጠኛ ሁኑ ዋትሳፓችሁን እና ደግሞ ቴሌግራማችሁን አድራሻ ፈልጋለሁኝ። ማስታወቂያ ከመስራቴ በፊት እደውልላችኋለሁ። ደውዬ እናንተ ለመሆናችሁ አረጋግጣለሁ። ከዛ በተጨማሪ ደግሞ አንዳንድ እያመሰገናችሁኝ ያላችሁ ሰዎች አላችሁ። በጣም ደስ ብሎኛል። እግዚአብሔር በተለይ አሜሪካ ውስጥ ያላችሁ እየተጠቀማችሁበት እንደሆነ ሳይ እንዴት ልቤ ደስ እንዳለው ብታዩ አትጠይቁ። ምንም ቃል የለኝም። በጣም ደስ ብሎኛል። ለካ ይሰራል እንዲህ ብዬ ሞር እንድበረታታ አድርጋችሁኛል እና ለተሳካላችሁ መልካም እድል። ወደፊት ደግሞ ማግባት ለምትፈልጉ ሰዎች ይሄ አሪፍ ምርጫ ነው። አንዳንድ ቪዲዮ እሰራላችኋለሁኝ። ከዛ በኋላ የሚመጣውን ሰው እናንተ ትተዋወቃላችሁ ማለት ነው። ስልኬን ካላወቃችሁት እዚህ ባዮ ላይ ያለላችሁ በሱ በቴሌግራም እና በዋትሳፕ ጻፉልኝ። ፕሊስ አትደውሉ። እናንተ ሜሴጅ ብቻ አድርጉልኝ። እኔ አንብቤ ቪዲዮ ሰራላችኋለሁ። ግን መገኛ አድራሻ ያስፈልጋችኋል። ይሄን ለማለት ነው። ይሄን ቪዲዮ ላይክ አድርጉ። እንደዚህ አይነት ደግሞ ሀሳብ ሊያገቡ ወይ ማግባት አለባቸው ብላችሁ የምታስቧቸው ሰዎች ካሉ ይሄን ቪዲዮ ላኩላቸው። ኮፒ ሊንክ ሼር አድርጉ። በጣም በጣም ብዙ ነገር እንሰራለን። ማግባት እየፈለጋችሁ ቆማችሁ አትቀሩም። እኔ ቱቱዬ እያለሁ ይሄ ነው መርሄ። መልካም እድል ይሁንላችሁ። እንገናኛለን። ባይ